እምነት ለክርስትና ህይወት ቁልፍ ነገር እንደሆነ መጽሐፍ ቅዱስ በተለያዩ ክፍሎች ላይ ይናገራል። ከመስማት እምነት ይመጣል። ነገር ግን የእግዚአብሔርን ቃል ደግሞ ከመስማት ነው። መስማትም የእግዚአብሔርን ቃል ነው። አውትፑቱን የሚወስነው ኢንፑቱ ነው። ሁሉ ጊዜ እንደ እግዚአብሔር ቃል ማመን ትችላላችሁ። ጌታ ኢየሱስ ክርስቶስ በምድር ላይ በተመላለሰ ጊዜ እጅግ በጣም የተደሰተውም በሚያምኑ ሰዎች ነው። እጅግ በጣም ያዘነውም ደግሞ በማያምኑ ሰዎች ነው። በህይወታችሁ በየትኛውም የህይወት ምዕራፋችሁ ውስጥ በአስቸጋሪም ሊሆን ይችላል፣ በመልካምም ሊሆን ይችላል። እግዚአብሔርን ሳታምኑት ስትቀሩ እግዚአብሔርን እያሳዘናችሁ ነው። አለማመን እግዚአብሔርን ያሳዝነዋል። እምነት ምን ማለት መሰላችሁ? የእናንተን አለመቻልና የእግዚአብሔርን መቻል የሚያወራ ነው። የሰናፍጭ ቅንጣት ምን ያክል ኢምንት እንደሆነች ታውቃላችሁ። የሚሳናችሁ የለም ይላል። እግዚአብሔር አንዳች መቀበል የምትፈልጉ ከሆነ የመጀመሪያው ማድረግ ያለባችሁ ነገር ጥርጣሬን ከውስጣችሁ አስወግዱ። አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ አለ። ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን፣ ስለዚህም እንናገራለን። ቃሉ ላንቺ ለምን አይሰራም? እኛ ካመን ነው የእግዚአብሔር ቃል በእኛ ይሰራል። ሰላም ለእናንተ ይሁን። በጌታ የተወደዳችሁ የክርስቶስ ኢየሱስ ቤተሰቦች፣ እኔ እህታችሁ ቤተልሔም ግዛው ነኝ። በዚህ በረቡኒ የወንጌላውያን ድምጽ ሚዲያ ደግሞ እንደለመድነው እንደ ልማዳችን የእግዚአብሔርን ቃል እንማማራለን። ለዚህ ቻናል አዲስ የሆናችሁ ሁላችሁ ይህንን ቻናል ሰብስክራይብ እንድታረጉ እንዲሁም ደግሞ ለሌሎች እንዲደርስ ሼር እንድታረጉ በጌታ ፍቅር ጠይቃችኋለሁ። ጌታ ኢየሱስ አብዝቶ ይባርካችሁ። ወደ እግዚአብሔር ቃል እንሄዳለን። ዛሬ የምንማረው የእግዚአብሔር ቃል ስለ እምነት ነው። ኢየሱስ ጌታ ነው። እምነት ለአንድ ክርስቲያን ቁልፍ ነገር ነው። ስለዚህ ስለ እምነት እንማራለን ዛሬ። ወደ ትምህርታችን ከመግባታችን በፊት ግን አብረን እንጸልይ። ቅዱስና ኃያል አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን እናመሰግናለን። አንተ የምትታመን አምላክ ነህ። እኛ ደግሞ ልጆችህ እናምናሃለን። ሁሉን ታደርግ ዘንድ ቻይ ነህ። በአንተ ዘንድ ከባድ የሚባል ነገር የለም። አንተ አደርጋለሁ ካልክ ከተናገርክ የማታደርገው አንዳች ነገር የለም። ጌታ ሆይ አንተ ትታመናለህ። አንተ መደገፊያ ነህ፣ እውነተኛ ጋሻ ነህ። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን እጅግ አድርገን እንባርካለን። አንድም ቀን ታምነን ስላላፈርን የማታሳፍር አምላክ ስለሆንክ እንደ ቃልህ እንደዛው ስለሆንክ ጌታ ኢየሱስ እጅግ አድርገን እንባርካለን። በጌታ በኢየሱስ ክርስቶስ ስም ስልጣን ደግሞ ነው ጸልያለሁ። ዛሬ ይህንን ትምህርት በሚሰሙ ሁሉ ላይ የእምነት ኃይል እንዲጨመርላቸው በኢየሱስ ክርስቶስ ስም ስልጣን ነው ጸልይኩኝ። ጌታ ሆይ በእምነት ባንተ ዘንድ ያላቸውን በረከት ይካፈሉ ዘንድ በጌታ በኢየሱስ ስም ስልጣን የእምነት ኃይል እንዲበዛላቸው ነው ጸልያለሁ። እግዚአብሔር ሆይ ደግሞ ከኛ ጋር ስላለ ቪዲዮውን በሚያዩ ሁሉ ላይ ያንተ ጸጋ ስለሚበዛ እጅግ አድርጌ አከብርሃለሁ። እኔም ደግሞ ታናሽ ባሪያህን አንተ የምትናገረውን ልትናገር የወደድከውን ብቻ እንድናገር በኢየሱስ ስም እንድትረዳኝ አንደበቴን እንድትቆጣጠር ነው ጸልያለሁ። በጌታ በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። ዛሬ የምንማረው ስለ እምነት ነው። መጽሐፍ ቅዱስ ላይ በተለያዩ ስፍራዎች ላይ ስለ እምነት ብዙ ተጠቅሷል። በጣም ብዙ የእምነት አባቶች አሉ። እምነት ለክርስትና ህይወት ቁልፍ ነገር እንደሆነ መጽሐፍ ቅዱስ በተለያዩ ክፍሎች ላይ ይናገራል። ስለ እምነት ሳስብ ግን ሁሌ የሚገርመኝ አንድ ነገር አለ፣ መጽሐፍ ቅዱስን ኮንፊርም የሚያደርገው። ለምሳሌ ስለ አንድ የማታውቁት ሰው ሁሉ ጊዜ መልካም ነገር ቢነገራችሁ ሰውየውን በአካል ባታውቁት ሁሌ ስለሰማችሁት ስለዛ መልካም ነገር ብላችሁ ሰውየውን በአካል ያገኛችሁት ቀን አዲስ እንዳገኛችሁት አይሰማችሁም። ለምን? የሰማችሁትን ስላመናችሁ ሰውየውን ከመውደድ ትጀምራላችሁ። ለሰውየው የሆነ የፍቅር ሪአክሽን በማሳየት ትጀምራላችሁ። በተመሳሳይ ደግሞ ስለማታውቁት ሰው ሁሉ ጊዜ ክፉ ነገር ብትሰሙ የሰማችሁት ቃል ኦሬዲ እንድታምኑ ስላደረጋችሁ ያንን ሰው ክፉ አድርጋችሁ ትስላላችሁ። ስለዚህ ያንን ሰው ለመጀመሪያ ጊዜ ስታገኙት በጥላቻ ነው የምትጀምሩት። ምክንያቱም የሰማችሁት ነገር እናንተን ኢንፍሉዌንስ ስለሚያደርጋችሁ። ለዚህ ነው መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 10 ቁጥር 17 ላይ እንደዚህ ይላል፣ እምነት ከመስማት ነው ይላል፣ መስማትም ከእግዚአብሔር ቃል ነው ይላል። ኢየሱስ ጌታ ነው። ሰው የሚሰማውን ነገር ማመን ግዴታው ነው። የሰማውን ነገር ያምናል። ነገር ግን ደግሞ እንደ እግዚአብሔር ቃል የሆነ ትክክለኛ እምነት ለማመን እምነት አለ ከመስማት ነው አለ። ከመስማት እምነት ይመጣል አለ።
ነገር ግን የእግዚአብሔርን ቃል ደግሞ ከመስማት ነው አለ። ኢየሱስ ጌታ ነው። መስማትም የእግዚአብሔርን ቃል ነው አለ። ስለዚህ የእግዚአብሔርን ቃል ደጋግማችሁ በመታነቡ ጊዜ ደጋግማችሁ ስለ እግዚአብሔር በመታወሩ ጊዜ ስለ እግዚአብሔር ቃል ሼር በመታረጉ ጊዜ እያመናችሁ የምትሄዱት የእግዚአብሔርን መቻል ይሆናል በህይወታችሁ። ስለዚህ እግዚአብሔርን በጣም ስለምትታመኑት እግዚአብሔር በእናንተ ህይወት ላይ በቀላሉ ይሰራል ማለት ነው። ምክንያቱም የሰማችሁት የእግዚአብሔርን ቃል ነው፣ ያመናችሁትም እንደ ቃሉ ስለሆነ እግዚአብሔር በእናንተ ዓለም ውስጥ መጥቶ ሊሰራ ግድ ይሆንበታል። ኢየሱስ ጌታ ነው። ስለዚህ ነው መጽሐፍ ቅዱስ ላይ ሌላ ስፍራ ላይ ታስታውሳላችሁ ከምታዩትና ከምትሰሙት ነገር ተጠበቁ ይላል። ለምንድን ነው ከምታዩትና ከምትሰሙት ነገር ተጠበቁ የሚለው? የምናየው የምንሰማውም ነገር እኛን ኢንፍሉዌንስ የማድረግ አቅም ስላለው ነው። የምናየውንና የምንሰማውን መልሰን ስለምንኖረው ነው። ኢየሱስ ጌታ ነው። ስለዚህ አውትፑትን የሚወስነው ኢንፑቱ ነው። ሁሉ ጊዜ የምታወጡትን ወይ የምትኖሩትን ህይወት የሚወስነው ራሳችሁን የመገባችሁት ነገር ነው። የእግዚአብሔርን ቃል ራሳችሁን ከመገባችሁት እንደ እግዚአብሔር ቃል መኖር ትችላላችሁ፣ እንደ እግዚአብሔር ቃል ማመን ትችላላችሁ። ልክ በእግዚአብሔር ላይ ያላችሁን እምነት መጨመር ትችላላችሁ። በእግዚአብሔር ላይ ያላችሁ እምነት እየጨመረ ሲሄድ ደግሞ እግዚአብሔር የሚታመኑትን ስለሚወድ በህይወታችሁ ታላላቅ ነገር ያደርጋል። እናንተ አምናችሁ ተናግራችሁ፣ አምናችሁ ጸልያችሁ፣ አምናችሁ ተንቀሳቅሳችሁበት የማይሆን ነገር በህይወታችሁ አይኖርም። ምክንያቱም ያመናችሁት ራሳችሁን ሳይሆን እግዚአብሔርን ስለሆነ። ኢየሱስ ጌታ ነው። ጌታ ኢየሱስ ክርስቶስ በምድር ላይ በተመላለሰ ጊዜ እጅግ በጣም የተደሰተውም በሚያምኑ ሰዎች ነው። እጅግ በጣም ያዘነውም ደግሞ በማያምኑ ሰዎች ነው። ስለዚህ እምነት እግዚአብሔርን ደስ ያሰኘዋል ማለት ነው። አለማመን ደግሞ እግዚአብሔርን ያሳዝነዋል ማለት ነው። እስቲ መጽሐፍ ቅዱሳችንን የማቴዎስ ወንጌል ምዕራፍ 8 ከ5 እስከ 8 እናወጣለን። በጌታ በኢየሱስ ስም አነባለሁ። ወደ ቅፍርናሆምም በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ እፈውሰዋለሁ አለው። የመቶ አለቃውም መልሶ ከቤቴ ጣራ በታች ልትገባ አይገባህም፣ ነገር ግን ቃል ብቻ ተናገር ብላቴናዬ ይፈወሳል። እኔ ደግሞ ለሌሎች ተገዥ ነኝና ከእኔም በታች ጭፍራ አለኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬንም ይህንን አድርግ ብለው ያደርጋል አለው። ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አላቸው፣ እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘሁም አለ። ኢየሱስ ጌታ ነው። በጣም የሚገርማችሁ ነገር ይሄ መቶ አለቃ ከዚህ በፊት እንደዚህ አይነት ታሪክ የሰማ ሰው አልነበረም። ጌታ ኢየሱስ ጋር ሄደና በቃ ብላቴናዬ ሽባ ሆኖ እጅግ እየተሰቃየብኝ ነው ያለውና ጌታ ኢየሱስ ሆይ እባክህ ፈውስልኝ ብሎ አለው። ከዛ ጌታ ኢየሱስ እንደ ማንኛውም ሰው ሁሉም ኢየሱስን ኤክስፔክት እንደሚያደርጉት እጅ ጭኖ ወይ ጭቃ ቀብቶ ወይ ሄዶ በአካል ነክቶ ይፈውሳል ብለው ነው የሚያምኑት። ሁሉ የእምነታቸው ሌቭል እዛ ድረስ ነው። ይሄ ሰው ግን ልክ ጌታ ኢየሱስ ጋር ሄደና ጌታ ሆይ በቃ ፈውስልኝ ብላቴና እየተሰቃየ ነው ልክ ብሎ ሲለው ጌታ ኢየሱስ ምን አለው? እሺ መጥቼ ፈውስልሃለሁ አለው። ይሄ ሰው ግን እጅግ በጣም የሚገርምና የሚደንቅ ነገር ኢየሱስን አለው። እኔ አለው መቶ አለቃ ነኝ፣ ከኔ በላይ ብዙ አሉ እኔን የሚያዙኝ፣ እኔም ደግሞ የማዛቸው ከኔ በታች አሉ አለ። በሌላ ቋንቋ ምን እንዳልታውቃላችሁ እንኳን አይደለም ዓለማትን የፈጠረ ያንተ ቃል ይቅርና የኔ ቃል እንኳን ቫልዩ አለው። የኔ ቃል እንኳን ይደመጣል። እኔ እንኳን ናስል የሚመጣ የሚታዘዘኝ አለ፣ ሂድ ስል የሚሄድ የሚታዘዘኝ አለ። ለምን? መቶ አለቃ ስለሆንኩኝ ስልጣን አለኝ አለ። አንተ ደግሞ የስልጣናት ሁሉ ባለቤት የሆንከው ኢየሱስ እንዴት ነው ተናግረህ ብላቴና የማትፈወሰው? ከኔ ጣሪያ በታች ትገባ ዘንድ አይገባህም። አንተ ቃል ብቻ ተናገር ብላቴናዬ ይፈወሳል። ጌታ ኢየሱስ በጣም ተደነቀ። ምን አይነት እምነት ነው አለ። ምክንያቱም ከዚህ በፊት እንደዚህ አይነት እምነት ሀፕን አድርጎ ስለማያውቅ ማለት ነው። ከዛ ምን አለ? በእስራኤል እንኳን እንደዚህ ያለ እምነት አላየሁኝም ነበር። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ ይሄ ሰውዬ ጌታ ኢየሱስ ወደ ቤቱ ሳይገባ ቃሉና ኢየሱስ እኩል እንደሆኑ ተረዳ። ኢየሱስ ሲናገር ባይመጣም እንኳን ቃሉ እንደሚፈውስ አመነ። ስለዚህ ጌታ ኢየሱስ ወደ ታች ዝቅ ብላችሁ ስታነቡት እንደ እምነት ይሁንልህ አለው። ኢየሱስ ጌታ ነው። ስለዚህ እንደ እምነታችን ነው የሚሆንልን። እግዚአብሔር ይውላችሁ እግዚአብሔርን ሳታምኑት ስትቀሩ እግዚአብሔር የተናገራችሁን ነገር አያደርግም ብላችሁ ስታስቡ ወይም ደግሞ እናንተ በእምነት የተናገራችሁት ነገር እንደማይሆን ስታስቡ እያላችሁ ያላችሁት ስለ እናንተ አይደለም፣ እግዚአብሔርን ነው አትችልም እያላችሁት ያላችሁት።
ስታምኑ ደግሞ አቅማችሁን አይደለም እየታመናችሁ ያላችሁት እግዚአብሔር ይችላል እያላችሁ ነው ያላችሁት የእግዚአብሔርን መቻል እያወጃችሁ ነው ያላችሁት ስለዚህ ይሄ መቶ አለቃ አመነ ከጣሪያ ቤታች ሳትገባ ቃል ብታወጣ የኔ ብላቴና ይፈወሳል አለ ኢየሱስ ጌታ እንደ እምነቱ እንደዛው ሆነለት ሃሌሉያ ስለዚህ ጌታ ኢየሱስ በጣም የሚደነቀው ይደሰት የነበረው በምድር ላይ በተመላለሰ ጊዜ በሚያምኑ ሰዎች ነበር በተመሳሳይ ደግሞ በማያምኑ ሰዎች እዛው ምዕራፍ ላይ ሲያዘን እናየዋለን ማቴዎስ ምዕራፍ 8:26 ላይ ጌታ ኢየሱስ ክርስቶስ መጀመሪያ በሚያምን ሰው ከተደነቀ በኋላ ወረድ ብላችሁ ደግሞ እዛው ማቴዎስ ምዕራፍ 8 ላይ ቁጥር 26 ላይ ስትሄዱ ደግሞ ጌታ ኢየሱስ በማያምኑ ሰዎች እጅግ ሲያዘን ታዩታላችሁ ቃሉን ላንብበው ማቴዎስ ምዕራፍ 8 ቁጥር 26 በጌታ በኢየሱስ ስም አነባለሁ ወደ ታንኳም ሲገባ ደቀ መዛሙርቱ ተከተሉት እነሆም ማዕበሉ ታንኳይቱን እስኪደፍናት ድረስ በባህር ታላቅ መናወጥ ሆነ እርሱ ግን ተኝቶ ነበር ደቀ መዛሙርቱም ቀርበው ጌታ ሆይ አድነን ጠፋን እያሉ አስነሱት እርሱም እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው ከዚያም በኋላ ተነስቶ ነፋሱንና ባህሩን ገሰጸ ታላቅም ጸጥታ ሆነ ኢየሱስ ጌታ ነው እነኚህ ሰዎች ደቀ መዛሙርቱ አይተዋል ይሄንን የሚያምን መቶ አለቃ አይተውታል ነገር ግን እዚህ ምዕራፍ ላይ ጌታ ኢየሱስ ክርስቶስ ወደ ታንኳይቱ ልክ ሲገባ ተከትለውት ገቡና ልክ ማዕበል ሲነሳ ኢየሱስን አላመኑትም ማዕበል ሲነሳ እነሱ ጋራ ማዕበሉን ጸጥ የሚያደርግ አቅም እንዳለ አላወቁ ኢየሱስ ጌታ ነው ከዛ ከእምነት ማጣታቸው የተነሳ ፈሩ ይላል ልክ ከፈሩ በኋላ ጌታ ኢየሱስ ተነሳና ማዕበሉንም ወጀቡንም ጸጥ አደረገው ገሰጸው ይላል ከገሰጸው በኋላ ታላቅም ጸጥታ ሆነ ይላል ኢየሱስ ጌታ ነው ከዛ ግን አንድ ነገር አላቸው እናንተ እምነት የጎደላችሁ አላቸው ኢየሱስ ጌታ ነው አያችሁ ኢየሱስ እዚቹ አንድ ምዕራፍ ላይ በሚያምንም በማያምንም ሰው መካከል ያለው ሪአክሽን አይታችኋል ስለዚህ በህይወታችሁ በየትኛውም የህይወት ምዕራፋችሁ ውስጥ ባስቸጋሪም ሊሆን ይችላል በመልካምም ሊሆን ይችላል እግዚአብሔርን ሳታምኑት ስትቀሩ እግዚአብሔርን እያሳዘናችሁ ነው አለማመን እግዚአብሔርን ያሳዝነዋል አለማመን እግዚአብሔር በእናንተ ህይወት ላይ እንዳይሰራ ያደርገዋል ስታምኑት ግን እግዚአብሔር በደስታ ነገራችሁን ያከናውናል ዛሬ በኢየሱስ ስም ይሄን ትምህርት እየሰማችሁ እየተማራችሁ ታላቅ የእምነት ኃይል ይግባባችሁ በጌታ በኢየሱስ ስም የማይቻልን ነገር እንደሚቻል አድርጋችሁ እንድታምኑ የሚያደርግ መለኮታዊ ኃይል በጌታ በኢየሱስ ስም ያገኛችሁ የእግዚአብሔር ስም የተባረከ ይሁን እንዲሁም ደግሞ እዚሁ ማቴዎስ ወንጌል ምዕራፍ 15 ቁጥር 28 ላይ አንድ ታላቅ የእምነትን ሴት መጽሐፍ ቅዱስ ያወራልናል ቁጥር 22 እስቲ ላንብብላችሁ በጌታ በኢየሱስ ስም አነባለሁ እነሆም ከነዓናዊት ሴት ከዚያ ሀገር ወጥታ ጌታ ሆይ የዳዊት ልጅ ማረኝ ልጄን ጋኔል ክፉኛ ይዟታል ብላ ጮኸች እርሱ ግን አንዳች አልመለሰላትም ደቀ መዛሙርቱም ቀርበው በኋላችን ትጮሃለችና አሰናብታት እያሉ ለመኑት እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አላት እርሷ ግን መጥታ ጌታ ሆይ እርዳኝ እያለች ሰገደችለት ኢየሱስ ጌታ ነው እቺ ሴት መጀመሪያ ለልጇ ምህረት ጌታን ጠየቀችው ጌታን ስትጠይቀው ጌታ ኢግኖር አደረጋት ዝም አላት ከዛ ደቀ መዛሙርቱ አረ ከኋላችን እየጮኸች በጣም እየረበሸችን ነው ያስቸገረችን ነው ስለዚህ ጌታ ሆይ በቃ አሰናብታት የሆነ ነገር ብለ ሸኛት አሉት ጌታ ኢየሱስን እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም ስለዚህ የኔ ምህረት የኔ ቸርነት የኔ ፈውስ አይገባሽም አላት ጌታ ኢየሱስ እኛ ብንሆናው በዚህ ጊዜ ይሄንን ብንባል በጣም ዲስአፖይንትድ እንሆናለን በጣም ግን እቺ ሴት ኃያል ሴት ናት የእምነት ሴት ናት ከዛ ጌታ ኢየሱስ እንደዛ ልክ ካላት በኋላ እርሷ ግን መጥታ ጌታ ሆይ እርዳኝ እያለች ሰገደችለት ይላል ኢየሱስ ጌታ ነው ከዛስ በዚያ አላቆመችም እቺ ሴት እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አላት ኢየሱስ ጌታ ነው ፈውስ ቶታሊ አይገባሽም ይሄ ለልጆች የመጣ ነው ስለዚህ ለቡችሎች በፍጹም አይሰጥም ስለዚህ አንቺ ልጅ አይደለሽም እያላት ነው ጌታ ኢየሱስ ከዛ ግን ልክ ጌታ ኢየሱስ ይሄን ሲላት ምን እንደመለሰችለት እንዴ እርሷም አዎን ጌታ ሆይ ቡችሎች እኮ ከጌቶች ማዕድ የወደቀውን ፍርፋሪ ይበላሉ አለችው ኢየሱስ ጌታ ነው በእምነት ጌታ ኢየሱስን እንዴት ፋይት እንዳረገችው ከዛስ በዚያ አላበቃ በዚያን ጊዜ ኢየሱስ ይላል ሃሌሉያ በዚያን ጊዜ ኢየሱስን መልሶ አንቺ ሴት እምነትሽ ታላቅ ነው አላት ኢየሱስ እኮ ፈውስ ላለመስጠት ብዙ ጥረት አድርጓል ላይፈውሳት ብዙ ነገር አድርጓል ይቺ ሴት ግን በእምነት ፈውሷን ተናጠቀች ሃሌሉያ ጌታ ኢየሱስ ክርስቶስ ብዙ ነገር ቢላትም እንዴ
እኔ ለልጆች እንጂ ለቡችሎች ስፍራ የለኝም ማለት ጌታ ኢየሱስ። ኖ ከልጆች እኮ የተረፈውን ቡችሎች ይበላሉ። ልክ ነህ፣ ፈውስ ላይገባኝ ይችላል። ልክ ነህ፣ ምህረት ላይገባኝ ይችላል። ነገር ግን ደግሞ ከልጆች የተረፈውን ደግሞ እንደ ቡችላ እነሆኝ ብላ ለመነችው። ኢየሱስ ጌታ ነው። ከዛ ጌታ ኢየሱስ በቃ ተሸነፈ። ልክ እዚህ ጋር ስትደርስ ምን አለ? አንቺ ሴት እምነትሽ ታላቅ ነው አላት። አያችሁ፣ እግዚአብሔር ለእምነት ሁሉ ጊዜ መልስ አለው። ከዛስ አንቺ ሴት እምነትሽ ታላቅ ነው ካላት በኋላ እንደወደድሽ ይሁንልሽ አላት። ልጇን በዚያ ሰዓት ጀምሮ ዳነች ይላል። ኢየሱስ ጌታ ነው። ስለዚህ የዚህ ሴት የልጇ ፈውስ በእምነቷ ላይ ዲፔንድ የሆነ ነው። ከእግዚአብሔር የሆነ ነገር ትፈልጋላችሁ? ከእግዚአብሔር ፈውስ መቀበል ትፈልጋላችሁ? የሆነ በእግዚአብሔር ፊት የያዛችሁት ጉዳይ አላችሁ? ጉዳያችሁን ይዛችሁ ጌታ ፊት ስትቀርቡ ያለ እምነት አትቅረቡ። ለእምነት እግዚአብሔር መልስ አለው። ካመናችሁ በእምነት ነገራችሁን ትናጠቃላችሁ። ምክንያቱም እግዚአብሔር ለብዙ ለቅሶ፣ ለብዙ እንባ፣ ለብዙ ማጉረምረም፣ ለብዙ ጩኸት አይደለም መልስ ያለው፣ ለእምነት ነው መልስ ያለው። እምነት ማለት ምን ማለት መሰላችሁ? የእናንተን አለመቻልና የእግዚአብሔርን መቻል የሚያወራ ነው። ስለዚህ ልክ በእግዚአብሔር ስታምኑ አይ ነው እኔ ደካማ ነኝ፣ እቺ ሴት እንዳለችው እኔ ልክ ነው ቡችላ ነኝ አለች። እውነት ነው፣ አይገባኝም፣ ምሕረት አይገባኝም። ነገር ግን አንተ እንደምትችል ግን አውቃለሁ፣ ልጄን መፈወስ እንደምትችል ግን አንተ አውቃለሁ አለች። ኢየሱስ ጌታ ነው። ስለዚህ ጌታን ስታምኑት ልክ እንደዚሁ በእናንተ ህይወት ላይ ይሰራል። እናንተ ተስፋ የቆረጣችሁበት የከረመ ዓመታት የፈጀ በቃ እንደው ሰው ሁሉ ይሄ ነገር ከዚህ በኋላ አበቃ ያለው ነገር ሊኖራችሁ ይችላል። ነገር ግን ስለዛ ነገር አንድ ጊዜ ካመናችሁ እንደ እግዚአብሔር ቃል እግዚአብሔር ስለዛ እምነታችሁ ጉዳያችሁን ይነካዋል። ኢየሱስ ጌታ ነው። ስለዚህ በእምነት እግዚአብሔርን ደስ ማሰኘት ትችላላችሁ። በእምነት እግዚአብሔር ከእናንተ ጋር እንዲሰራ ማድረግ ትችላላችሁ። በእምነት ታሪካችሁን መቀየር ትችላላችሁ። በእምነት አጋንንት እንዲፈራችሁ ማድረግ ትችላላችሁ። ኢየሱስ ጌታ ነው። መጽሐፍ ቅዱሳችንን እንደገና ሌላ ስፍራ ላይ እናወጣለን። እዚሁ የማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ ደግሞ እንደዚህ ይላል። ኢየሱስም ስለ እምነታቸው ማነስ ነው እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁ ነገርም የለም ማለት። ኢየሱስ ጌታ ነው። አያችሁ፣ የሚያምን ሰው የሚሳነው ነገር የለም። ስታምኑ የሚሳናችሁ ነገር የለም። የሰናፍጭ ቅንጣት ያክል እምነት ቢኖራችሁ አለ። የሰናፍጭ ቅንጣት ምን ያክል ኢምንት እንደሆነች ታውቃላችሁ። ያችን የምታክል እምነት ቢኖራችሁ ይሄ የምታዩት የማይሰማ የማይለማ ግዑዝ የሆነው ተራራ እንኳን አለ ያደምጣችኋል። ማድመጥ ብቻ አይደለም ይታዘዛችኋል። ተነስተ ወደ ባህር ግባ ብትሉት ወይ ወደዛ ፈቀቅ በል ብትሉት ወደዛ ሂድ ተነቅለ ብትሉት ተራራ እንኳን ይሰማችኋል። ግዑዝ ነገር እንኳን ይሰማችኋል። ይሄንን ግን ምለው ስለእናንተ እምነት ማጣት ነው አለ። ኢየሱስ ጌታ ነው። አያችሁ፣ የእምነት አቅም የሚያምን ሰው እንኳን አይደለም ሕያዋን ይቅርና ግዑዛን እንኳን ይታዘዙለታል። ከዛ በጣም ደስ ያለኝ እዚህ ክፍል ላይ ታችሁ ከሆነ የሚሳናችሁ የለም ይላል። ኢየሱስ ጌታ ነው። እምነት ያለው ሰው የሚሳነው ነገር የለም። ለምን መሰላችሁ? እምነት ላለው ሰው መንፈሳዊ ዓለምም ይገዛል፣ ግዑዛዊው ምድራዊው ዓለምም ይገዛለታል። ምክንያቱም እምነት እግዚአብሔርን አትራክት ስለሚያደርገው፣ እምነት የእግዚአብሔር ኃይል በእናንተ እንዲሰራ እንዲገለጥ ስለሚያደርገው። ስለዚህ በእምነታችሁ ምንም ማንቀሳቀስ ትችላላችሁ። በእምነታችሁ ዓለምን ሼክ ማድረግ ትችላላችሁ። ለምን? ጌታ ኢየሱስ ክርስቶስ ነው ያለው የሰናፍጭ ቅንጣት ያክል እምነት ካላችሁ የሚሳናችሁ ነገር የለም ማለት። እኔ በጣም በዚህ ውስጥ የሚገርመኝ ነገር ልንገራችሁ። ጌታ ኢየሱስ የሰናፍጭ ቅንጣት ያክል ያለት እምነት፣ ሰናፍጭ ቅንጣት የምታክል እምነት ተራራን ታንቀሳቀሳለች አለ። ታዲያ አንቺ ሴት ታላቅ እምነት ነው ያለሽ ያላት ሴት ግን ምን አይነት እምነት ነው ያላት? ኢየሱስ ጌታ ነው። የሰናፍጭ ቅንጣቷ ተራራን ከነቀለች፣ ታላቅ እምነት ያለው ሰው ደግሞ ምንኛ አቅም እንዳለው ተረዱ። በጌታ በኢየሱስ ስም ይሄን ትምህርት እየሰማችሁ ዛሬ የእምነት ኃይል በአጥንቶቻችሁ ውስጥ ይግባ። ህይወታችሁ እንደነበረ እንዳይቀጥል የሚያደርግ መለኮታዊ የእምነት ኃይል ይብዛላችሁ። ኢየሱስ ጌታ ነው። እንደገና ሌላ ክፍል ላይ እዚሁ የማቴዎስ ወንጌል ምዕራፍ 21 ከ21 እስከ 22 ያለውን ደግሞ እናነባለን። ኢየሱስም መልሶ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩ በበለሲቱ እንደሆነባት ብቻ አታደርጉም። ነገር ግን ይህን ተራራ እንኳ ተነቅለ ወደ ባህር ልትወርወር ብትሉት ይሆናል አላችሁ። ከዛስ አምናችሁም በጸሎት የምትለምኑትን ሁሉ ትቀበላላችሁ አለ። እዚህ ክፍል ላይ አይታችሁ ከሆነ ኢየሱስ መልሶ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩም አላችሁ። የእምነት ተቃራኒ ነው ጥርጣሬ። ሌላ ስፍራ መጽሐፍ ቅዱስ ላይ በሁለት ልብ የሚወላውል ሰው አንዳች ከእግዚአብሔር እንደሚቀበል አይምሰለው ይላል። አያችሁ፣ እምነት ማለት በእግዚአብሔር መቻል ላይ ያለ እርግጠኝነት ነው። ኢየሱስ ጌታ ነው።
እግዚአብሔር እንደሚችል እርግጠኛ ሆናችሁ ሊሆን ይችል ይሆን ላይሆን ይችል ይሆን የሚል ጥርጣሬ ሳይኖራችሁ በፍጹም እርግጠኝነት ስትመላለሱ ነው እምነት ማለት። ጌታ ኢየሱስ አላቸው እዚህ ጋር ስለ ተራራው ያወራቸው ነው። ሳትጠራጠሩ አላቸው። ሳትጠራጠሩ እምነት ቢኖራችሁና በቃ ሳትጠራጠሩ ብታምኑ አላቸው። ብታምኑ በቃ ከእናንተ አንደበት ቃል ጋር ሁሉ ይሰራል፣ ሁሉ ይታዘዛችኋል፣ ሁሉ ይገዛላችኋል። ነገር ግን አትወላውሉ፣ ነገር ግን ልባችሁ አይከፈል፣ አትጠራጠሩ። ምክንያቱም የእምነት ተቃራኒ ጥርጣሬ ስለሆነ አለማመን ብቻ አይደለም፣ የእምነት ተቃራኒ መጠራጠር ነው። ኢየሱስ ጌታ ነው። ስለዚህ እግዚአብሔርን ታምኑታላችሁ። ካመናችሁት ድብና አርጋችሁ እስከ መጨረሻው አመኑት። ካመናችሁት የሆነ ነገር ይዛችሁ 50-50 በሆነ መልኩ አትመኑት። ካመናችሁት በዜሮ ምንም ሳይኖራችሁ ለትልቅ ነገር እግዚአብሔርን እመኑት። ምክንያቱም ያመናችሁት እግዚአብሔርን ነው። እንደምትሽሉማ ለምሳሌ አሁን እንበልና 10 ብር ይዤ ማስቲካ በላለሁ ብዬ ላምን አይጠበቅብኝም። ምክንያቱም 10 ብሩ ባላምንም ማስቲካ ይገዛልኛል። ነገር ግን ምንም ሳይኖረኝ እግዚአብሔር ቤት ይገዛልኛል ብዬ እርግጠኛ ሆኜ ባምን ስለ እምነት እግዚአብሔር ይገዛልኛል። እምነት ማለት የሆነ ነገር ይዛችሁ ከአቅማችሁ ተነስታችሁ እግዚአብሔር ማድረግ ይችላል የምትሉት አይደለም። እግዚአብሔር የእናንተ ነገር ላይ ተደምሮ የሚችለው ነገር የለም። እግዚአብሔር ብቻውን ሉዓላዊ አምላክ ነው። የእናንተ 0 ሲደመር የሱ 100 100 ነው የሚሆነው። ኢየሱስ ጌታ ነው። ስለዚህ ባላችሁ ነገር ላይ አትታመኑ፣ ባላችሁ ነገር ላይ አትደገፉ። እግዚአብሔርን ከታመናችሁት በዜሮ ታመኑት። ለዚህ ነው ሳትጠራጠሩ እርግጠኞች ሆናችሁ ካመናችሁ እጅን የምታክል የሰናፍጭ ቅንጣት የምታክል እምነት ካላችሁ ተራራ እንኳን ለእናንተ ሼክ ያደርጋል። ኢየሱስ ጌታ ነው። ስለዚህ የእምነት ተቃራኒ ጥርጣሬ ነው። ከእግዚአብሔር አንዳች መቀበል የምትፈልጉ ከሆነ የመጀመሪያው ማድረግ ያለባችሁ ነገር ጥርጣሬን ከውስጣችሁ አስወግዱ። ጥርጣሬን ከልባችሁ አስወግዱ። ከዛ ቀድም ልክ ገና መማር ስንጀምር ታስታውሳላችሁ፣ እምነት ከመስማት ነው፣ መስማትም የእግዚአብሔር ቃል ነው የሚለው ለዛ ነው። በውስጣችሁ ያለው እምነት ቦልድ እንዲሆን ጠንካራ እንዲሆን የእግዚአብሔርን ቃል ራሳችሁን ስትመግቡት የምትሰሙትም የምታዩትም የእግዚአብሔር ቃል እንዲሆን ስታደርጉ እምነታችሁ ጠንካራ ይሆናል። መጠራጠር ከናንተ ይጠፋል። ሰይጣን ደግሞ የሚፈልገው ከእግዚአብሔር ቃል ጋራ ጊዜ እንዳንወስድ የሚፈልግበት ዋነኛው ምክንያት ከሰማን የእግዚአብሔርን ቃል ካነበብን የእግዚአብሔርን ቃል እናምናለን፣ ካመንን እንኖረዋለን። እንደገና ደግሞ የእግዚአብሔርን ቃል መኖር ከጀመርን ደግሞ በጣም ፋይት እናደርገዋለን፣ ጨለማን ለውጥ እናመጣለን፣ ነውጥም ይሆንበታል እሱ። ስለዚህ ነው ከእግዚአብሔር ቃል ጋር ጊዜ እንዳናሳልፍ ሰይጣን በብርቱ የሚቃወመንና የሚዋጋን ማለት ነው። ዛሬ በኢየሱስ ስም ይሄ የእምነት ኃይል ያግኛችሁ። ኢየሱስ ጌታ ነው። ሌላው ጻድቅ ይላል ሮሜ ምዕራፍ 1 ቁጥር 17 ላይ ጻድቅ በእምነት ይኖራል ይላል። አያችሁ፣ ጻድቅ ያለ እምነት መኖር ከጀመረ ህገወጥ ህይወት ነው እየኖረ ያለው። የእግዚአብሔርን ዓለም ኮሙኒኬት የምናደርገው ከእግዚአብሔር ዓለም አንዳች ነገር የምንቀበለው በእምነታችን ነው። ኢየሱስ ጌታ ነው። እምነት ለመንፈሳዊ ዓለም እንደ ቁልፍ ነው። መኪና ለምሳሌ ታውቃላችሁ፣ የትኛውንም ያክል ቦዲው ቢያምር፣ ሞተሩ አሪፍ ቢሆን፣ ወንበሮቹ ቆንጆ ቢሆን፣ ሁሉ ነገር ፐርፌክት ቢሆን ያለ ቁልፉ መኪናው መኪና አይደለም። መኪናውን እንደፈለገ ሹፌሩ እንዲያንቀሳቅሰው የምታደርገው ያቺ አንድ ቁልፍ ናት። ሞተሩን ከጠፋበት አስነስታ መኪናውን የሚንቀሳቀስ የሚነዳ የምታደርገው ያቺ አንድ ቁልፍ ናት። ልክ እንደዛ ነው እምነት። መንፈሳዊ ዓለም ላይ ስለናንተ የተቀመጠውን በረከት እግዚአብሔር ስለናንተ ያዘጋጀውን የናንተን ብሌሲንግ የምትቀበሉበት ቁልፍ ነው እምነት ማለት። ኢየሱስ ጌታ ነው። ስለዚህ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ያለ እምነት ከእግዚአብሔር አንዳች ነገር መቀበል አይቻልም። ምክንያቱም እግዚአብሔር የሚታመኑትን ያውቃል። እግዚአብሔር ከሚታመኑት ጋር አብሮ ይሰራል። ኢየሱስ ጌታ ነው። ስለዚህ ለአንድ ጻድቅ ያለ እምነት መኖር ትክክል አይደለም። እግዚአብሔርን የማታምኑት ከሆነ በእናንተ ህይወት ላይ ምንም አይመጣም። ምናልባትም ብዙ የተስፋ ቃል ሊኖራችሁ ይችላል። ብዙ የትንቢት ቃል ሊኖራችሁ ይችላል። የትንቢት የተነገረኝ የትንቢት ቃል ለምንድን ነው የማይፈጸመው ብላችሁ ከማጉረምረም ይልቅ እግዚአብሔር የተናገረውን የትንቢት ቃል በእናንተ ህይወት ላይ እንደሚያደርግ ከሰማችሁበት ቀንና ሰዓት ጀምሮ እርግጠኞች ከሆናችሁ የግዴታ ያ ትንቢት አካል ይለብሳል። ምክንያቱም እናንተ እግዚአብሔርን ስለታመናችሁት ስላመናችሁት። ለምን ታዲያ ብዙ ጊዜ ይዘገያል ካላችሁኝ፣ የማናምነውና የምንጠራጠረው በተከፈለ ልብ ሆነን እግዚአብሔር እንደዚህ ቢያረግልኝ ብለን እንደ ምኞት የምናስቀምጣቸው ነገሮች እምነት ስላልሆኑ አይሆኑም። ስለዚህ ጻድቅ በእምነት ይኖራል። ኢየሱስ ጌታ ነው። በእምነት በህይወት ይኖራል ይላል። ሃሌሉያ። የመጨረሻ
ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 13 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ነገር ግን አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን ስለዚህም እንናገራለን። ኢየሱስ ጌታ ነው። በጣም ደስ አይልም? እምነትና ንግግር ህብረት አላቸው። ያመናችሁትን ስትናገሩ እናንተ ላይ አካል ይለብሳል። እዚህ ክፍል ላይ እሱን ነው የምናየው። ነገር ግን ይላል አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ አለ ያው አንዱ የእምነት መንፈስ ስላለን አለ። ኢየሱስ ጌታ ነው። ስላለን እኛ ደግሞ እናምናለን ስለዚህም እንናገራለን። ያመናችሁትን ያንን ስትናገሩ በእናንተ ላይ አካል ይለብሳል። ለምሳሌ ከመዳናችን ጋር ተያይዞ በልቡ አምኖ በአፉ የመሰከረ ይድናል ይላል መጽሐፍ ሲናገር። ስለዚህ ጌታ ኢየሱስ ክርስቶስ የዘላለም ሕይወትን እንደሚሰጥ አዳኝ እንደሆነ በልባችን አመንን። ካመንን በኋላ ግን ዝም አይደለም ያለው። ያመንነውን ደግሞ ኮንፌስ አረግን፣ ተናገርን። ያመንነውን ስንናገር ዳንን። ኢየሱስ ጌታ ነው። ስለዚህ እምነትና ንግግር ህብረት አላቸው ማለት ነው። ያመናችሁትን ስትናገሩ በእናንተ ላይ አካል ይለብሳል። ኢየሱስን በልባችን አምነናል። ማመን ብቻ አይደለም፣ በአፋችን ደግሞ መስክረናል። ደግሞ አንድ ጊዜ መስክረን ደግሞ አልተውንም። በእድሜ ዘመናችን ሁሉ ያመንነውን የኢየሱስ ክርስቶስን ወንጌል ለፍጥረት ሁሉ እንናገራለን። ለምን? የእምነታችን ውጤት ስለሆነ ነው። እምነትና ንግግር በህብረት ይሰራል። ዛሬ በጌታ በኢየሱስ ስም እያንዳንዳችሁ ይሄን ቪዲዮ እያያችሁ ያላችሁ ቅዱሳኖችም ልትሆኑ ትችላላችሁ፣ የደከማችሁ ልትሆኑ ትችላላችሁ። ብዙ ዘመን የትንቢት ቃል ወይም ደግሞ የተስፋ ቃል ዘግይቶባችሁ የዘገየች ተስፋ ልብን ታሳዝናለች ይላል መጽሐፍ ቅዱስ። ከዘገየች ተስፋ የተነሳ ልባችሁ ያዘነባችሁ፣ የደከመባችሁ፣ የዛላችሁ ሰዎች ይህንን ድምጽ እየሰማችሁ ያላችሁ ሁሉ እግዚአብሔር ይዋሽ ዘንድ አመፀኛ አይደለም። እግዚአብሔር የተናገረውን የሚያደርግ አምላክ ነው። ተናግሯችኋል አይደለ? የተናገራችሁን ያንን ያደርግላችኋል። የተናገራችሁን ያንን ይፈጽምላችኋል። እሱ ታማኝ አምላክ ነው። ነገር ግን ዛሬ እኔ አንድ ነገር ላበረታታችሁ። የተናገራችሁን እንደሚያደርግላችሁ ዛሬ እመኑ። በአፍ ብቻ አይደለም፣ በልባችሁ እግዚአብሔር ያላችሁን እንደሚያደርግላችሁ እርግጠኞች ሆናችሁ ሳትጠራጠሩ ስታምኑት በእውነት ታያላችሁ። በዚህ አሁን በያዛችሁት ሳምንት ውስጥ ይሄንን ድምጽ በሰማችሁበት በዚህ ሳምንት ውስጥ የእውነት እግዚአብሔርን ካመናችሁት እግዚአብሔር ነገራችሁን ሲቀይር ታያላችሁ። እግዚአብሔር ጸሎታችሁን ሲመልስ ታያላችሁ። እግዚአብሔር ሕይወታችሁን ሲፈውስ ታያላችሁ። ከናንተ አልፎ ለብዙዎች ምስክርነት የሚሆን የምስጋና ድምጽ ከናንተ ቤት ሲወጣ ታያላችሁ። ምክንያቱም እግዚአብሔር ታማኝ አምላክ ነው። እግዚአብሔር እንደ ቃሉ የሆነ አምላክ ነው። እግዚአብሔር እንደ ደሃ አባት አይደለም። ቃል ገብቶ መግዛትና ማድረግ አይከብደውም። እግዚአብሔር ካለ ያደርጋል። ምክንያቱም እግዚአብሔር ይውላችሁ ለእናንተ የተናገረበት ያቺ የተስፋ ቃል የነገራችሁ ያ ቃል ማለት እግዚአብሔር ሰማይና ምድርን ይሁን ብሎ ያጸናበት ቃል ነው። ሰማይን ይሁን አለ፣ ሰማይ ሆነ። ሰማይ ለዚህ ሁሉ ዘመናት ያለ ምሰሶ ቆሞ ውበቱ ሳይበላሽ አንድም ቀን ሳይፈረካከስ እንደዚህ ውብ ሆኖና ለብዙ ዘመናት የቆየው በእግዚአብሔር አንድ ቃል ነው። ታዲያ እግዚአብሔር ቃሉ ለሰማይ ሰርቶ ቃሉ ለምድር ሰርቶ ቃሉ ላንተ ለምን አይሰራ? ቃሉ ላንቺ ለምን አይሰራ? እኛ ካመንነው የእግዚአብሔር ቃል በእኛ ይሰራል። ስለዚህ እግዚአብሔርን እመኑት። እግዚአብሔር እንደተናገራችሁ እንደዛ ያደርግላችኋል። ካላችሁበት ከየትኛውም ሁኔታ እግዚአብሔር በቃሉ ላይ እንደተጻፈው እንደዛ ያወጣችኋል፣ ነፃ ያወጣችኋል። ስለዚህ እግዚአብሔር ታማኝ ሆኖ ታምኖ ይኖራል። ጌታ ኢየሱስ አብዝቶ ይባርካችሁ። ስለ ቃሉ እንጸልይ። ጌታ አምላክ እግዚአብሔር ሆይ አንተ ታማኝ አምላክ ነህ። አንተ ማድረግ የሚሳንህ አንዳች ነገር የለም። ሁሉን ታደርግ ዘንድ ቻይ ነህ። ሐሳብህም ደግሞ አይከለከልም። የኔ ጌታ በጌታ በኢየሱስ ክርስቶስ ስም ስልጣንን ይጸልያለሁ። ጌታ ሆይ ይህንን ቪዲዮ እያዩ ባሉ ተስፋ በቆረጡ በደከማቸው ማመን ባቃታቸው ብዙ ደግሞ የዘገየ ተስፋ ኖሯቸው ልባቸው ለዛለባቸው ሁሉ ዛሬ የእምነትን ኃይል እንድትሰጣቸው በኢየሱስ ስም ከቀድሞ ይልቅ ባንተ ልባቸው እንዲደገፍ ልባቸውን እንድታነሳ ነው ይጸልያለሁ። አንተ የነገስታት ንጉስ ነህ። አንተ የኃያላን ሁሉ ኃያል ነህ። አንተ አልፋና ኦሜጋ ነህ። አንተ ፊተኛና ኋለኛ ነህ። እግዚአብሔር ሆይ ባንተ ፊት ትልቅ የሚባል ነገር የለም። የመጨረሻ ትልቅ አንተ
ነህ የኔ ጌታ በጌታ በኢየሱስ ክርስቶስ ስም ስልጣን ይሄን ቪዲዮ ያዩ ባሉ ሰዎች ሁሉ ላይ እግዚአብሔር ሆይ ያንተ ኃይል አሁን እንዲመጣባቸው ነው ጸልያለሁ አንተን የበለጠ የሚያምኑበት ጸጋ እንዲያገኛቸው ነው ጸልያለሁ ከደከሙበት ከፈሩበት ከወደቁበት የሚያነሳ ያንተ ኃይል እንዲያገኛቸው ልባቸው በእምነት እንዲሞላ አንደበታቸው የእምነትንና የተስፋን ቃል እንዲናገር በኢየሱስ ክርስቶስ ስም ስልጣን ነው ጸልያለሁ ጌታዬ አምላኬ ሆይ በኢየሱስ ስም ጸሎቴን ስለሰማ ደግሞ ብዙ ምስክርነት በዚሁ ቻናል ላይ ደግሞ ስለምሰማ አመሰግናለሁ እኔንም ታናሽ ባሪያን ስለረዳኸኝ ተመስገን ጌታ ሆይ ደግሞ ነው ጸልያለሁ በጌታ በኢየሱስ ስም ስልጣን ባክ ያደረጉ የደከማቸው ጌታ ሆይ ወደ ኋላ የተመለሱ እህቶቼና ወንድሞቼ በኢየሱስ ስም ዳግም ካንተ ጋራ ህብረት የሚያደርጉበት ጸጋ እንዲበዛላቸው ነው ጸልያለሁ ዳግም ካንተ ጋራ እንዲታረቁ እንድታግዛቸው ሸክም ከሆነባቸው ኃጢያት ነፃ እንድታወጣቸው እንድትገላግላቸው ነው ጸልያለሁ ኢየሱስ የዘላለም ህይወት ያለው አንተ ብቻ ነው የዘላለም ህይወትን ካንተ በቀር ማንም ሊሰጥ አይችልም ብቸኛ የህይወት መንገድ አንተ ነህ በኢየሱስ ስም ስልጣን በፍቅርህ እንድታገኛቸው እንድትመልሳቸው ጌታዬ ሆይ እኔ ለምንሃለሁ ክብር ሁሉ ላንተ ይሁን የለመንኩህን ሁሉ ስለሰጠኸኝ አመሰግናለሁ ክብር ላንተ ይሁን በኢየሱስ ስም አሜን ጌታ ኢየሱስ አብዝቶ ይባርካችሁ ለዚህ ቻናል አዲስ የሆናችሁ ሁሉ ይሄንን ቻናል ሰብስክራይብ እንድታረጉ እንዲሁም ደግሞ ይሄንን ትምህርት እንዲሰሙ ለምትፈልጉ ወዳጆቻችሁ ሼር እንድታደርጉላቸው በጌታ ፍቅር ጠይቃችኋለሁ ወዳችኋለሁ ጌታ ኢየሱስ ይባርካችሁ